የሚባል ነገር ትወጫለሽ። ተነሽ። ኧረ መዛፍን ትባለሽ። ተረጋጋ። ግቢ አመዳም ከዚህ በኋላ አቤል ቴክስት አድርጎልኝ ነው። አቤል ነው። አቤል አንቺ ከሱ ጋር ማውራት አላቆምሽም እንዴ? አይደለም እሱ ቴክስት አደረገልኝና አየሁትኝ። በቃ እኔ እኮ አልመለስኩለትኝ። እሱን አየሁትኝና እዩል እንደሚሄድ አወኩኝ። አቤል ችግር ውስጥ ነው ያለው። ከዛ ቴክስት ችግር ውስጥ እንዳለ መረዳት አንቺ እኔ እሱ ልጅ ስም አታንሽብኝ። ገብቶሻል? ቢያንስ እንረዳው። መሳፍንት አንተም ተረዳው። ምንድነው የምትረጂው እንዴ? ሰው እኮ ሲረዳሽ ነው የምትረጂው አይደለ? አንቺ እንዴት ነው ዝም ብለሽ ተረዱት የሆነ ነገር አድርጉ ምናምን? ምንድነው ችግር ውስጥ ነው ያለው ልጁ። ቀርባችሁ ለማናገር ሞክሩ። ምንድነው ቀርቤ የማናገረው? ከዚህ በኋላ ለሚፈጠሩ ነገሮች ከምንቁጭ አሁን ብናስተካክል አይሻልም? ምንድነው የምታስተካኪ? አንቺ ሄደሽ የምታስተካኪው ነገር ምንድነው? ምን ብሎ ነው አሁን ያለበት ችግር የሚነግርሽ? መዝናናት ችግር ነው እንዴ? አይደለም። ሰው ልጅ ለላላዩ ብቻ አይደለም። ከሆነ ሰው ጋር ሰንበዴውን ነገር ያርገ ማድረግ እንትን ነው እንዴ? ችግር ውስጥ ገብቷል ማለት ነው እንዴ? ባይሆን ችግር ውስጥ የገባሽው አንቺ ነሽ። ከዩኤልም ጋር ሆነ ከማንም ሰው ጋር ደግሞ አትሄጂም የትም። እና እየሰማሽ ነው አይደለ? ከዚህ በኋላ እንደዚህ አይነት አስተሳሰብ አቁሚ። መሳፍንት ይኸውልህ፣ አንዴ ስማኝ፣ ተረጋግተህ እንድታዳምጥ የምፈልገው ነገር ዩኤል ወንድሜ ነው አይደለ? ወንድሜ ነው። ወንድሜ እስካሁን ድረስ ከሱ ጋር ኩሪፍቱ ብሄድ ምንም ችግር እንደማይደርስብኝ ታውቃለህ። ከሱ ጋር መሄዴ እዛ የማስተካክለው ነገር አለ ስላልኩ ነው አይደለ? ምንድነው ችግሩ? ቆይ ከዚህ በኋላ አቤል ጋር ምናምን የሚባል ነገር አትሄጂም። አሁንም እኔ እስከዛሬ ድረስ እንዲህ የሆነ ነገር ምናምን በጣም ታገስኩሽ። በጣም እላፊ ሆነ ያንቺ ነገር ደግሞ ከዚህ በኋላ ከቤት የሚባል ነገር ትወጫለሽ። ተነሽ። ኧረ መዛፍን ትቆይ፣ ተረጋጋ። ግቢ አመዳም ከዚህ በኋላ ከዚህ ናችሁ እና ለእግዚአብሔር ይመስገን እያላችሁበት ሰላማችሁ ብዙ ይበልልኝ። ዛሬ ታገኙችላችኋለሁ ቤተሰቦች። የመጣሁበት ምክንያትም ትንሽ መፍጠን አለብኝ ማለት ይህን ነገር ለማድረግ እና ቤተሰቦች ሁላችንም እንደምናውቀው ትንሽ መሆኔ ነው እንጂ እማውቀው ማለት ብዙ የማውቃቸው ነገራቶች አሉ እና ያንን ነገር ለእናንተም ለሁሉም መናገር ስለምፈልግ ነው ከዩ ጋር እንትን ያልኩትና እዩም ልብሴን አዘጋጅልኝ ምናምን ነገር ብሎኝ ነበረ። አዘጋጅቼለታለሁ። ሁሉንም ነገር እንደሚፈልገው ነገር አድርጌለታለሁና እንዳይቆጣኝ ቤተሰቦች ምን እንደማደርግ ራሱ ግራ ገብቶኛል። ልብሶቹን ግማሹን ልብስ ደብቄበታለሁ። ያው አንዳንድ ነገራቶች አሉ በውስጥ ማቀውና ቤተሰብ እኔም እንትን እንዲል ስለማልፈልግ ደብቄበታለሁ። ግን ያንን አያውቅም ፋሚሊዎች። ዛሬ ሌሊት እሄዳለሁ ብሏል። ምናልባት ትንሽ የሚገዛዛቸው እቃዎች አሉ እና እሱን አሁን ላይ ስለማላገኘው መሳፍንትን አግኝቼው መሱ እንዲፈቅድልኝና ፋሚሊዎች እንደማትከፉብኝ ተስፋ አደርጋለሁ። ቤተሰብ ያው እናንተም ታውቃላችሁ ለማስተካከል ነው የምንሄደው ይሄን ነገር አሬንጅ ለማድረግ ማለት ነው። እና እዚህ ጋር ቦርሳ ምናምን ይሄ የኔ ነው የዩ ውስጥ ነው ያለው። የኔን ቦርሳ አዘጋጅቼ ጨርሻለሁ። የኔን ቦርሳ ሁሉም ነገር ፓክድ አድርጌያለሁ እና ጉዞ ወደ ኩሪፍቱ እንሄዳለን ማለት ነው ፋሚሊ እና ቤተሰብ ከቤት ነው ቀጥታ ወጥቼ ቦርሳ ምናምን ነገር አዘጋጅቼ ለእናንተ እንትን ያልኩትኝ እና በዚሁ አጋጣሚ ቤተሰቦች ለኔ እንደምታስቡልኝ አውቃለሁ። በምትሰጡኝ ኮሜንቶች በምታሳዩኝ እንትኖች ይገባኛል። ግን እንዴት ነው የሰው ልጅ መጥፎ ሆኖ እየቀጠለ እኛ ማናስተካክለው ከሆነ በዛው መንገድ እንዲሄድ ከለቀቅነው ከፈቀድንለት መጥፎነቱን ካልነገርነው ይሄ እኮ ልክ አይደለም ይሄ እኮ ስህተት ነው እያለን ካላስተካከልነው ፋሚሊዎች በዛው ነው ትክክል እውነት መስሎ ስለሚታየው በዛው ነው የሚሄደው እና ያንን ነገር ቢያንስ እኛ ሆነን እናስተካክለው ብዬ በማሰብ ነው እንትን ያልኩትኝ ይሄን ሐሳብ ያሰብኩትኝ እና በቃ መስተካከል ያለበት ነገር ግዴታ መስተካከል አለበት ብዬ ስለማስብ ነው ፋሚሊዎች። ምክንያቱም ሰው እስካሁንን ድረስ ጥሩነታችንና መጥፎነታችን አንዳንዴ አይታየንም። ያንን ነገር ደግሞ ለሰው ልጅ ሰው የተፈጠረው ጉለቱ እንዲነገረው ጉለቱ እንዲያስተካክል ምናምን ስለሆነ የሰው ልጅ
ጥሩም መጥፎም ሳይዱ አለው፣ ሁላችንም አለን። ግን ያ ነገር ደግሞ የሚያንጸባርቅልን የሚታይልን ሰው ነው። ሲጀመር የሰው ልጅ ለሰው የተፈጠረለት ይህን ነገር እንዲያስተካክል ነው ብዬ ነው ማምነው እኔ። እና መጥፎነታችንን ጥሩነታችን ተነግሮ እንደምንሞገሰው ሁሉ መጥፎነታችን ተነግሮ መስተካከል አለበት ብዬ ስለማስብ ነው ይህን ነገር ለማድረግ የወሰንኩት። ሁላችንም መጥፎ ነው ያ ሰው ብለን በምንሸሸው ቁጥር ጥሩ ስለማይመጣ ማለት ነው። እንዴት ነሽ? ሰላም ነው አለን። ሁሉ ሰላም ሁሉ ሰላም። እንዴት መጣ? የምን ቦርሳ የምን ሻንጣ ነው? እንዴት መጣ? እንዴት መጣ? አቤት ነበርኩ፣ ተኝቼ ነበር። አላየሁም። ክላስ ምናምን ስገባ ተኝቼ ነበር። የምን ቦርሳ ነው? አይ እንደዚህ አልነበረም ትልልህ የነበረው ግን ምንድነው የሻንጣ? እዩ ደውሉልኝ ነበረ ቅድም እና ልሂድ እንደሆነ ሰማክ? የት ነው የምሄደው? ኩሪፍቱ ማለት እና አብርሽ ጋር ምናምን ማለት ነው እና ሄርሜላ ጋር እዛ ደብረ ዘይት ምን ሊያደርግ አላውቅም። ይሁን የማደርገው ነገር አለና ልብስ ምናምን ነገር አዘጋጅልኝ ብሎኝ ነበር። የዩ ነው እና ታዲያ አይ ይሄ ሳይሆን ውስጥ ያለው ነው የዩ። ይሄ እኮ አይደለም፣ ይሄ ውስጥ ያለው ነው የዩ። አዘጋጅልኝ ምናምን ብሎኝ ለሊት ሄዳለሁ ምናምን ብሎ ቆይስ ሻንጣ የማሻንጣ ነው ይሄማ። አዩ ለምን እንደሚሄድ ነግሮሻል? እና አብርሃም ጋር አላውቅም። ሄርሜላ ይሄ ብቻ ለኔ አልነገረኝም፣ ግን ሲያወራ ምናምን ነገር ነው የሰማሁት። ለኔ ሻንጣውን አዘጋጅልኝ ምናምን ነው ያለኝ እኮ። እሺ አሁን ይሄ ደግሞ የማን ነው? ይሄ የኔ ነው ከዩ ጋር አንድ ላይ። የት? እዛ ኩሪፍቱ። ከዩ ጋር የት? ኩሪፍቱ። ኩሪፍቱ ምን ልታረጊ? እሱ ሄዶ ከሱ ከሄደ አይበቃም እንዴ? አይደለም እኮ ከሱ ጋር ብሄድ አሁን ጥሩ ነው የሚሆነው ነገራቶችን ለማስተካከል ምናምን። ምንድነው አንቺ የምታስተካክዩ ነገራቶች? አልተመለሽም እንዴ? አይደለም እሱ ቆይ ተረጋጋና ስማኝ። አሁንም እንድትቆጣ ምናምን ነገር ሳይሆን እንደ ታላቅ ላስፈቅድክ ነው የመጣሁት። እዩ ኩሪፍቱ ሄዳለው የሚለው ሐሳብ ሲያመጣ ነው እኔም ሄጄ ያው ታውቃለህ ፈተና ጨርሻለሁ። ዛሬ አርብ ነው፣ ቅዳሜና እሁድ ነው። ነገ እዩ ደግሞ ሌሊት ነው የሚሄደው። ስለዚህ እዛ ቅዳሜና እሁድ ትምህርቴ ላይም የሚያመጣው ነገር የለም። እቤትም እንነግራቸዋለን። ከዩ ጋር ሄደን አንድ ላይ እዛ ነገራቶችን እናስተካክል። እዩ የላውቋል ነው ነገር ለኔ እየነገርሽኝ ያለውን ነገር እዩ አላወቅም። እሱ ነግሯል። አንተ ከፈቀድክልኝ እዩን ማሳመን እንትን አይደኝም እና እሱስ እሺ የራሱን ጉዳይ ሊያስተካክል ሊሆን ይችላል። ምናልባት አንዳንድ ነገራቶችን ጓደኞቹ ምናምን ነገር ስሉ ሊያስተካክል ሊሆን ይችላል። ሄዶ አንቺ ምን ልታደርጊ ነው የምትሄጂው? ምን አለሽ እዛ? ቢያንስ አቤል እኔን ሲያይ ይረጋጋል። ቢያንስ አሁን እየሆኑ ያሉት ነገራቶች አሁንም አቤል ላይ ነሽ አይደለም? እሱ እንደዛ እኮ አይደለም። ይኸውልህ የሆነ ጊዜ እንዴት ላስረዳው? እዩ የሆነ ጊዜ ላይ እንደዚህ አይነት ማይሆን ነገር ተፈጥሮ አቤል ጓደኛው ነው ታውቃለህ፣ የዩ ጓደኛ ነው። ቢያንስ አንቺ በሶሊ መንገድ ከተስተካከለ ብሎ ትንሽ እኔና አቤል እኔ ማስተካከል ከሆነ እንዳስተካክለው ፈቅዶልኝ ነበር አቤል ጋር እንድሄድ ማለት ነው። እና ያ ነገር ተስተካክሎ ነበር። ቢያንስ በዛ ተንተርዘን ይሄም ነገር መስተካከል ከቻለ አቤል እኔ ሄጄ አቤልን አናግሬው እሱን ለማስተካከል እሱን ለመስራት እሱን ወደኋላ የሆነ ነገር ለማድረግ ለምን ነው የምሞክሪው? አይደለም ለምንድነው ማትተዩ? የሰው ልጅ ብዙ ስህተት ሊኖርበት ይችላል። ምንም ስህተት ይኖርበት፣ በቃ ነገርኩሽ እኮ አንቺ ምንም ሊያስኬድሽ የሚችል ጉዳይ የለም። ከተመለሰም አንቺ ምናልባት ከጓደኞቹ በላይ ልትሆኚ አትችይም። ገብቶሻል አይደለ? ማስተካከል ካለባቸው ማጠገቡ ያሉ ልጆች ናቸው ማስተካከል ያለባቸው። አንቺ ምንም አይነት ጉዳይ ኩሪፍቱ አይደለ የትም ጭራሽ ደብረ ዘይት ድረስ ከዩ ጋር ሄዳለሁ ትያልሽኝ ነው። እኔ ምን ብዬ ነው እዩ ከዩ ጋር ከሆነ ችግር የለውም። ልክ ነሽ። ነገራቶች አይፈጠርም እኮ ከዩ ጋር መሄድሽን አይደለም የምጠላው። እዩ ወንድምሽ እኮ ነው እንዴ። ከዩ ጋር ሄደሽ ምንም እኮ አትሆኝም። ምንም ሊፈጠር ላይችል ይችላል። ግን የምትሄጂበት ነገር ጥሩ አይደለም። የምትሄጂበት ሐሳብ አሁንም ያ ተንከሲስ ልጅ ጋር ነው። እየሰማሽኝ ነው አይደለ? ምንም እንደዚህ ሄዳለሁ ምናምን የሚል ሐሳብ ከአይምሮሽ አውጪ። ምን አግብቶሽ ነው የምትሄጂው?
ሰምተሽኛል? ምንም የምታስተካክዪው ጉዳይ የለም። አሁንም ሲጀመር አንቺ ያለኝ ድጋሚ የሆነ ነገር ማድረግ ምናምን እየፈለግሽ ነው። አቤል ሚብ ተብየው ከዚህ በኋላ እንደዚህ አይነት ሐሳብ አቁሚ። አንቺ አይገባሽም እንዴ? አስሬ ልንገርሽ በቃ ከዚህ በኋላ ምንም እንደዚህ ወደ እንትን ወዴትም አትሄጂም። ልንገርሽ ግልጽ የትም እግርሽን አታነሽም። አንዴ ልትረዳኝ ሞክር። እኔ ምንድነው የምረዳሽ እንዴ? አቤል ጋር ልሂድ እያልሽኝ ኩሪፍቱ ምንድነው የምረዳሽ? አንዴ እናስተካክለው። አንቺ አስተካክዩ፣ አስተሳሰብሽን አስተካክዩ። ልሂድ ትለኛለች እንዴ? ለምን ነው የምትሄጂው? ስማኝ እስኪ አንዴ ስማኝ። እስኪ የምትሄጂበት አላማ አለው? በቃ ዩኤል ራሱ ነገር ሊያስተካክል ልሂድ ከፈለገ አንቺ እንዴት ነው ዝም ብለሽ ከዩኤል ጋር ታጅብ ሄዳለሽ? የሚያስተካክለው የአቤልንን የጓደኞቹን ጉዳይ ነው አይደለ? በቃ አንቺ ምን ጉዳይ ነው ተስተካክይ የምትሄጂው ታዲያ? በቃ ይሄንን ጉዳይ ነው ለማስተካከል። የቱን ዩኤል ይበቃል። እና እየሰማሽ ነው አይደለ? ከዚህ በኋላ እንደዚህ አይነት አስተሳሰብ አቁሚ። መሳፍንት ይኸውልህ አንዴ ስማኝ፣ ተረጋግተህ እንድታዳምጠኝ የምፈልገው ነገር ዩኤል ወንድሜ ነው አይደለ? ወንድሜ ነው። ወንድሜ እስካሁን ድረስ ከሱ ጋር ኩሪፍቱ ብሄድ ምንም ችግር እንደማይደርስብኝ ታውቃለህ። ከሱ ጋር መሄዴ እዛ የማስተካክለው ነገር አለ ስላልኩ ነው አይደለ? ምንድነው ችግሩ? ቆይ ከዩኤል ጋር ነው የሚሄደው። ቅዳሜና እሑድ ነው። ትምህርት ጨርሻለሁ፣ ፈተና ጨርሻለሁ። ትምህርት ተዘግቷል አይደለ? ከዩኤል ጋር መሄድሽን አይደለም የጠላሁት። ዩኤል ወንድምሽ ነው፣ ችግር የለውም። እኔ ስለሱ አይደለም እያወራሁሽ ያለሁት። አሁንም እዛ የምትሄጂበት ነገር አግባብ አይደለም፣ አይሆንም። ማስተካክለው ነገር አለ ይኛል አይደለ? ሲጀመር አንቺ ዩኤል ኩሪፍቱ እንደሚሄድ በምን አወቅሽ? ልብስ ምናምን ተስተካከለ አይቼ ነው። አመታብን ልብስ እሱ ሌላ ጋር ሊሆንስ ቢሆን የሚያስተካክለው አንቺ በምን አወቅሽ? ተናገሪ። ምን ሲጀመር ምንስ ኖሮ ነው ኩሪፍቱ ድረስ ዩኤል ዝም ብሎ ሄዳለሁ የሚለው? ልብስ ምናምን ነገር ሲያስተካክል መታብን ከዛ እንትን ነው ያየሁት። ልብስ ማስተካከል ኩሪፍቱ ሊሄድ ብቻ ነው ልብስ የሚያስተካክለው ወይስ ምንድነው ሌላ ነገር አለ? በቃ አቤል ቴክስት አድርጎልኝ ነው። ምንድነው ያልሽው? አቤል ቴክስት አድርጎልኝ ነው። አቤል ነው። አቤል አንቺ ከሱ ጋር ማውራት አላቆምሽም እንዴ? አይደለም እሱ ቴክስት አደረገልኝና አየሁትኝ። በቃ እኔ እኮ አልመለስኩለትኝም። እሱን አየሁትኝና ዩኤል እንደሚሄድ አወኩኝ። ቴክስቱን ሲልክልኝ መሳፍንት ይኸውልህ እኔ ከዩኤል ጋር ነው የሚሄደው። ምንም ነገር አይፈጠርብኝም አይደለ? አቤል ችግር ውስጥ ነው ያለው። ከዛ ቴክስት ችግር ውስጥ እንዳለ መረዳት አንቺ እኔ እሱ ልጅ ስም አታንሽብኝ። ገብቶሻል? ቢያንስ እንረዳው መሳፍንት። አንተም ተረዳው። ምንድነው የምትረጂው እንዴ? ሰው እኮ ሲረዳሽ ነው የምትረጂው አይደለ? አንቺ እንዴት ነው ዝም ብለሽ ተረዱት የሆነ ነገር አድርጉ ምናምን? ምንድነው ችግር ውስጥ ነው ያለው ልጁ። ቀርባችሁ ለማናገር ሞክሩ። ምንድነው ቀርቤ የማናገረው? ከዚህ በኋላ ለሚፈጠሩ ነገሮች ከምንቁጭ አሁን ብናስተካክል አይሻልም? ምንድነው የምታስተካክል? አንቺ ሄደሽ የምታስተካክል ነገር ምንድነው? ምን ብሎ ነው አሁን ያለበት ችግር የሚነግርሽ? መዝናናት ችግር ነው እንዴ? አይደለም። ሰው ልጅ ለላላዩ ብቻ አይደለም። ከሆነ ሰው ጋር ሰንበዴውን ነገር ያርገ ማድረግ እንትን ነው እንዴ? ችግር ውስጥ ገብቷል ማለት ነው እንዴ? ባይሆን ችግር ውስጥ የገባሽው አንቺ ነሽ። ከዩኤልም ጋር ሆነ ከማንም ሰው ጋር ደግሞ አትሄጂም የትም። ሰምተሻላ? ደግሞ እኔ ለዩኤል እንድነግርልሽ እኔን አማላጭ ትልኪኛለሽ እንዴ? አይሆንም። ጭራሽ ዩኤል ጋር መድረስ የለበትም ይሄ ነገር። ከሰማሽኝ ቢያንስ አንተ እኮ ቀስ አድርገህ አስተካክለህ መንገድ ትችላለህ ለዩኤል። ዩኤል ደግሞ ከሱ ጋር ቢሄድ ምንም የሚፈጠር ነገር የለም። እኔ አልችልም። ዩኤልም አይፈቅድልሽም፣ እኔም አልችልም። ለምንድን ነው ልትረዱኝ የማትሞክሩት? ምንም መረዳት አያስፈልግም። በቃ ሰምተሽኛል አይደለ ሶሊ? ከዚህ በኋላ እኔ እንደዚህ ዩኤል ጋርም ደግሞ ሄጄ ልናገር ምንም የምችለው ማስፈቅድልሽ ነገር የለም። ከዚህ በኋላ የዚህ ልጅ ስም አታንሽብኝ። እኔ ለምን በእጄ ወይ ሰበብ መሆን ትፈልጊያለሽ አንቺ ልጅ? እኔ ልጅ ስለዚህ ልጅ አታንሽ። በቃ አይደለም ኩሪፍቱ ከዚህ ነገር ወላ ያልኩሽ ነገር ከዚህ በኋላ አቤል ጋር ምናምን የሚባል ነገር አትሄጂም። አሁንም እኔ እስከዛሬ ድረስ እንዲህ የሆነ ነገር ምናምን በጣም ታገስኩሽ። በጣም እላፊ ሆነ ያንቺ ነገር ደግሞ ከዚህ በኋላ ከቤት የሚባል ነገር ትወጫለሽ። ተነሽ። ኧረ መሳፍንት ቆይ ተረጋጋ። ግቢ አመዳም ከዚህ በኋላ